መንፈስ ቅዱስ አንቺ ላይ ሲመጣ አንተ ላይ በኃይል ሲመጣ ብቻህን ማጆሪቲ ትሆናለህ። ለምንድነው አጽናኙ መንፈስ ቅዱስ ወደ ምድር የወረደው? ስለ ኃጢአት ሊወቅስ፣ ሁለተኛ ደግሞ ስለ ጽድቅ መንፈስ ቅዱስ የመጣው። ሶስተኛ ደግሞ መንፈስ ቅዱስ ሲመጣ ግሎሪፋይ የሚያደርገው ክርስቶስን ነው። ወደ እውነት ሁሉ ምን ይላቸዋል? ይመራቸዋል። ዛሬ ደግሞ በቃሉ ጥቂት ጊዜ ከኔ ጋር እናሳልፋለን። መጽሐፍ ቅዱሳችሁን ተከፍቱና በዮሐንስ ወንጌል ምዕራፍ 16 ላይ ያለውን ቃል እናያለን። ኢየሱስ ክርስቶስ ጌታ ነው። እኔ ግን እውነትን እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለመሄድ ነው። ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። የትምህርቴ ርዕስ አጽናኙ መንፈስ ቅዱስ መጥቷል በሚል ነው። አንድ ቀን እንደዚህ ሆነ። በዚህ በዮሐንስ ወንጌል ምዕራፍ 16:6 ላይ ስትመለከቱ ጌታ ኢየሱስ በመካከላቸው ድንገት እኔ ብሄድ ይሻላችኋል አላቸው። አንዳንድ መለያየቶች በረከት አላቸው። ይገርማችኋል። እኔ ምን ብሄድ ይሻላችኋል አለ ኢየሱስ። ለምን ታዝናላችሁ? ለካ አጽናኙ መንፈስ ቅዱስ እንዲመጣ ኢየሱስ መሄድ ነበረበት። ሃሌሉያ! አጽናኙ መንፈስ ቅዱስ ወደ ምድር ሲመጣ የሐዋርያት ታሪክ ይቀየራል። ጌታ ኢየሱስ አብሯቸው እያለ ተማሩ እንጂ ተጽዕኖ አልፈጠሩም። አንዲት ሴት ጴጥሮስ ጋር መጣ። አንተ ንግግርህ ይገልጥብሃል፣ የገሊላው ሰው የኢየሱስ ወገን ነህ ስትለው ኖ አንቺ የምትይውን ሰው አላቀውም አለ። የሐዋርያትን ታሪክ ቢፎር እና አፍተር ካየን ታሪካቸው የተለወጠው መንፈስ ቅዱስ ሲመጣ ነው። ዛሬ በኢየሱስ ስም ይመጣባችኋል። ዛሬ በኢየሱስ ስም ኃይል ያገኛችኋል። ያው መንፈስ ቅዱስ አንቺ ላይ ሲመጣ፣ አንተ ላይ በኃይል ሲመጣ ብቻህን ማጆሪቲ ትሆናለህ። አንተ ገዢ ትሆናለህ። ያው ሳምሶን ጋር እንዲሆነ ኤሽታኦል ሸለቆ ውስጥ የእግዚአብሔር መንፈስ እየመጣ ይሞላው ነበር። የእግዚአብሔር እሳት እየመጣ እለት ይነካው ነበር። እስኪ እሳት በሉ። ኤሽታኦል ሸለቆ ላይ እየመጣ የነካው የእግዚአብሔር መንፈስ ሳምሶን ተራሶ እንዳይሆን አደረገው። ክብር ለኢየሱስ ይሁን። አማሌቅና እነዚህ ፍልስጤማውያን በስተው ሲመጡ ሰውየው ስፍራ አልለቀቀም። ልንገራችሁ አንድ ታሪክ። ሳምሶን በተወለደበት ጊዜ እንዳለመታደል እስራኤል ፖዚሽን የለቀቀችበት ዘመን ነበር። ጎልያድ በዳዊት ጠጠር ከወደቀበት ሰዓት ጀምሮ እስራኤል ምንድነች? ገዢ ነች። ፍልስጤም ደግሞ ተገዢ ነው። ሁል ጊዜ ፍልስጤማውያን ተሸናፊ ናቸው። ይህ አይሁድ የተባለው እስራኤል ገዢነቱ የተረጋገጠ ነበረ። ፍልስጤማዊው የጌት ሰው ጎልያድ ሲመታ አብረው ሁለንተናቸው ተመቶ ነበረ። የሚገርመው ግን ሳምሶን በተወለደበት ጊዜ ግን እስራኤል ጌቶቻችን ብለው የሚጠሩት ማንን ነው ከተባለ ፍልስጤማውያንን ነው። ሀገር እንደ ሀገር ቦታዋን ስትለቅ ብቻውን ቦታ ያለቀቀ አሸናፊነትን በውስጡ ያስቀመጠ ሰው ቢኖር ሳምሶን ነው። ኢየሱስ ጌታ ነው። ምንድነው የሳምሶን ሚስጥር ካላችሁ መንፈስ ቅዱስ በሉ እስኪ። ያው ኤሽታኦል ሸለቆ ላይ እየመጣ ያነቃቃው ነበረ መንፈስ ቅዱስ። ሳምሶን ገደብን ሰብሮ ወጣ። ሳምሶን ገደብ ሰብሮ ወጣ። ሀገር በነበረችበት ቦታ እሱ ግን ዩኒክ አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከዘር ማንም ያልደረሰበትን ከዘርሽ ማንም ያልደረሰበትን አረ ትደርሳለህ።
ጌታ ምስክሬ እንዲየጸለይኩ ምን ያለው የሆነ አጥር ከሰዎች ፊት ሲነሳ ያለው አጥር ሲነሳ እንዲህ የሚል ቃል ያለው ዛሬ ተጽፎ የተከፈተ በር ሰጥቼሃለሁ ማንም ሊዘጋው አይችልም 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 አቻታ ጋዳ ጋባይ አንዳንድ ሰው ጤና ላይ የታወጀ ገደብ ዛሬ ተሰበረ። ጤናችሁ ላይ የታወጀ ገደብ ዛሬ ይሰበራል። ጌታ እንደዚህ ያለ እኔ ብሄድ ይሻላችኋል አለ። እኔ ብሄድ ይሻላችኋል። ለካ እሱ ካልሄደ አጽናኙ አይመጣም። አጽናኙን ሊመጣ የግድ ኢየሱስ መሄድ አለበት። አይገርምም? ኢየሱስ ሰማሪያ ካለ ገሊላ አይገኝም። አልዓዛር ሲሞት 4 ቀን ጠብቀውታል። የግድ መምጣት አለበት ኢየሱስ። ግን ብሄድ ይሻላችኋል አለ። ለምን ከተባለ አጽናኙን ይልክላችኋል አለ። ኢየሱስ ጌታ ነው። ልክ አጽናኙ ሲመጣ ኢየሱስ በስጋ የለም። አሁን ግን በመንፈስ ቅዱስ ኢየሱስ ባንቺ ውስጥ አለ፣ ባንተ ውስጥ አለ። ለዛ ሆኖ ጳውሎስ ሲናገር ስለ መንፈሳዊ ከፍታ ሲያወራ ሚስጥሩ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖሩ ነው አለ። አረ በኔ ውስጥ አለ በሉ። አይታችኋል? ስትሄዱ አብሯችሁ ለመሄድ የግድ ኢየሱስ መሄድ ነበረበት። መንፈስ ቅዱስ መምጣት ነበረበት። መንፈስ ቅዱስ ኦምሊ ፕሬዘንት ነው፣ ሁሉ ስፍራ የሚኖር ደግሞ የሚያኖርህ የሚረዳ። ለምንድን ነው የሚመጣው? 3 ነገሮች ጠቅሼ ጸልይላችኋለሁ። ኢየሱስ ጌታ ነው። ለምንድን ነው አጽናኙ መንፈስ ቅዱስ ወደ ምድር የወረደው? 1 ስለ ኃጢአት ሊወቅስ። ስለ ኃጢአት ለምን ካላችሁ በኢየሱስ ስለማያምኑ። የኃጢአት ትልቁ ዝሙት አይደለም። የኃጢአቱ ትልቅ ሌብነት አይደለም። የኃጢአቱ ትልቁ ኢየሱስን አለማመን። ኢየሱስን አለማመን። ይሄ አያስፈልግም እያልኳቸው አይደለም። ብዙ ሰዎች 10ቱን ሕግጋት ጠብቅ ያለው ሊሉ ይችላሉ። በዛ መዳን የለም። መዳን በልጁ በኢየሱስ በማመን ብቻ ነው። መዳን ይላል የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ በሌላ በማንም የለም እንድንበት ዘንድ ይላል ከሰማይ በታች የተሰጠን ስም። በሉ እስኪ ይህ ስም ኢየሱስ ነው። እስኪ ይህን ስም ጥሩ ኢየሱስ በሉ። 1 2 3 ጭብጨባ፣ ክብር፣ እልልታ ለዚህ ጌታ ይሁን። ሃሌሉያ ሃሌሉያ። ኢየሱስ ጌታን ለቆ ሄደ። ኢየሱስ ያድናል። ስለዚህ መዳን በሌላ የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ማን ነው? ኢየሱስ ነው። እዚህ ስም ውስጥ ነው በረከት ያለው። ኢየሱስ ጌታ ነው። ሁለተኛ ደግሞ ስለ ጽድቅ ነው መንፈስ ቅዱስ የመጣው። ስለምን አልኳችሁ? ስለ ጽድቅ። ኢየሱስ ስላረገ መሄድ በአብ ቀኝ መቀመጡ የሚያሳየው ኢየሱስ ጽድቅ ሆኖ ስለኛ መታየቱን ነው። አንድ ደስ የሚል ነገር ልንገራችሁ። አዲስ ኪዳን እኛ እንታይም፣ ስለኛም ይታያል። ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ማለት ጽድቅ ማያቅሽ አንቺን። ክብር ለኢየሱስ ይሁን። ጻድቅ ሆንሽ፣ ጻድቅ ሆንክ፣ ጻድቅ ሆንኩ ማለት ነው። ልክ እግዚአብሔር ወደ ምድር ሲመለከት ልጁን ነው ማየው። በልጁ ውስጥ ደግሞ እኛ እንታያለን። ስለዛ ነው ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። ክብር ለኢየሱስ ይሁን። 5:12 አንደኛ ዮሐንስ ልጁ ያለው ሕይወት አለው። ስለዚህ ነው። ሶስተኛ ደግሞ መንፈስ ቅዱስ የሚናገረው ወደዚህ ምድር መጥቶ የዚህ ዓለም ገዢ ምን ብሎበታል? ተፈርዶበታል። መንፈስ ቅዱስ ሲመጣ የሰይጣንን ትልቅነት አያሳይህም፣ የጌታን ትልቅነት ነው የሚያሳየው። ለአንዳንድ ሰዎች ቦረንትቻ ጠንቋይ ትልቅ ነው። እኔና እናንተ ጋር ግን ትልቁ ኢየሱስ ነው። ኢየሱስ ጌታ ነው። ለኔ በሉ እስኪ ኢየሱስ በሉ ትልቅ ነው።
መንፈስ ቅዱስ ሲመጣ ግሎሪፋይ የሚያደርገው ክርስቶስን ነው። ሁለተኛ ወደ እውነት ሁሉ ምን ይላችኋል? ይመራችኋል። መንፈስ ቅዱስ ሲመጣ ያጽናናሃል። በሰው የተጎዳ ልብሽን ይጠግነዋል። በሰው ያዘነ ልብህን ይፈውሰዋል። አይፈርድብህም። መንፈስ ቅዱስ የመጣው ለዛ ነው። ስሙ ማን ነው? አጽናኙ መንፈስ ቅዱስ።